ሰላም የቻናሌ ቤተሰቦች በባለፈው ኮምፒውተር ፕሮግራሚንግ ኮርስ ጀምሬላችሁ ነበር። ወደ 4 ቲዩቶሪያሎችንም ለቅቄያለሁ። ከነዛ ላይ የተውጣጡ የማጠቃለያ ጥያቄዎችን ይዤላችሁ መጥቻለሁ። ከነሱ ወደ 30 ጥያቄዎች የሚሆኑትን ይዤ መጥቻለሁ። ምናልባት ይህ ኮርስ ዲዛይን የተደረገው ሙሉ ኮርስ ስለሆነ እነዚህ ጥያቄዎች ምናልባት ፈተና ላይ ሊመጡ የሚችሉ ተብሎ የሚገመቱና ምን ያህል አውቀናል አራቱን ፓርቶች የሚሉትን ራሳችሁን የምትፈትኑበት ስለሆነ ፓውዝ እያደረጋችሁ ጥያቄውን በራሳችሁ ለመስራት ሞክሩ። የመጀመሪያው ጥያቄ ዋት ኢዝ ኮምፒውተር ይላል። ስለ ኮምፒውተር በመጀመሪያው ቱቶሪያል ላይ ለማስረዳት ሞክሬያለሁ። እዚህ ላይ እንደ ምርጫ የተቀመጡት ኤ ሜካኒካል ዲቫይስ፣ ቢ አን ኤሌክትሮኒክ ዲቫይስ፣ ሲ ኤ ናቹራል ዲቫይስ፣ ዲ ኦል ይላል። መልሱ አን ኤሌክትሮኒክ ዲቫይስ ነው የሚለው። ሁለተኛው what does a computer do ይላል። ኤ only stores data፣ ቢ only calculates፣ ሲ stores processes and retrieves data፣ ዲ only displays output። መልሱ stores processes and retrieves data። ኮምፒውተር ቢያንስ እነዚህን ይሰራል። ሶስተኛ which of the following is an example of input device? ኢንፑት ዲቫይስ፣ አውትፑት ዲቫይስ፣ ስቶሬጅ ዲቫይስ ብለን ሴንትራል ፕሮሰሲንግ ዩኒት ብለን የኮምፒውተር ፓርት ከፋፍለን አይተናል። ከዛ ጋር የመጣ ጥያቄ ነው። የመጀመሪያው ሞኒተር፣ ቢ ፕሪንተር፣ ሲ ኪቦርድ፣ ዲ ስፒከር ይላል። ሲ ኪቦርድ የሚለው ኢንፑት ዲቫይስ ነው፣ ሌሎቹ አውትፑት ዲቫይስ ናቸው ማለት ነው። አራተኛ which part of a computer can you touch? ኤ ሶፍትዌር፣ ቢ ሃርድዌር፣ ሲ ፕሮግራም፣ ዲ ዳታ ይላል። በእጅ ሊዳሰስ የሚችል ሃርድዌር ብቻ ነው። አምስተኛ which of the following is software ይላል። ኤ ማውስ፣ ቢ ኪቦርድ፣ ሲ ዊንዶውስ፣ ዲ ሞኒተር ይላል። ከነዚህ እንግዲህ ሶፍትዌር የሆነው ሲ ዊንዶውስ ነው ማለት ነው፣ ሌሎቹ ሃርድዌር ስለሆኑ። ስድስተኛ which is not a characteristics of a computer ይላል። የኮምፒውተር ካራክተሪስቲክስ የምንላቸውን ለማየት ሞክረናል። ከዛ ላይ የመጣ ጥያቄ ነው። ኤ ስፒድ፣ ቢ አኪዩሬሲ፣ ሲ ኢንተለጀንስ፣ ዲ ስቶሬጅ ይላል። የኮምፒውተር ካራክተሪስቲክስ ያልሆነው ኢንተለጀንስ ነው። ሰባተኛ የኮምፒውተር ጥቅም የሆነው የትኛው ነው ይላል። ኤ ጌትስ ታየርድ፣ ቢ ሜክስ ሚስቴክስ ኦፍን፣ ሲ ሃይ አኪዩሬሲ፣ ዲ ኒድስ ረስት። ዘ አንሰር ኢዝ ሃይ አኪዩሬሲ። ዋት ኢዝ ኤ ሊሚቴሽን ኦፍ ኤ ኮምፒውተር? ኤ ፋስት ፕሮሰሲንግ፣ ቢ ላርጅ ስቶሬጅ፣ ሲ ኖ ኢንተለጀንስ፣ ዲ መልቲታስኪንግ። የኮምፒውተር ሊሚቴሽን የሚባለው ኖ ኢንተለጀንስ የሚለው ይሆናል ማለት ነው። ዘጠነኛ which of the following is a computer brand? የኮምፒውተር ብራንድ የሆነው የቱ ነው? ሳምሰንግ፣ ዴል፣ ቶዮታ፣ ናይክ። የኮምፒውተር ብራንድ የሆነው ዴፊኒትሊ ዴል ነው ማለት ነው። 10 what is computer hardware? ኮምፒውተር ሃርድዌር ማለት ምን ማለት ነው? ኤ ሶፍትዌር ፕሮግራም፣ ቢ ፊዚካል ፓርትስ ኦፍ ኤ ኮምፒውተር፣ ሲ ኢንተርኔት ኮኔክሽን፣ ዲ አፕሊኬሽን። ኮምፒውተር ሃርድዌር ማለት ፊዚካል ፓርትስ ኦፍ ኤ ኮምፒውተር ነው። 11ኛ which of the following is an input device? ኢንፑት ዲቫይስ የሆነው የትኛው ነው? ኤ ሞኒተር፣ ቢ ስፒከር፣ ሲ ኪቦርድ፣ ዲ ፕሪንተር። ኢንፑት ዲቫይስ የሆነው ኪቦርድ ነው ማለት ነው። 12ኛ the main purpose of input device is A store data፣ B display data፣ C input data into a computer፣ D print data። ይሄኛው ሲ ይሆናል ማለት ነው። የኢንፑት ዲቫይስ ጥቅሙ ዳታን ወደ ኮምፒውተር ለማስገባት ነው። 13ኛ which of the following is an output device? ማውዝ፣ ማይክሮፎን፣ ሞኒተር፣ ኪቦርድ። አውትፑት ዲቫይስ ከሚባሉት ውስጥ እዚህ ጋር የተገለጸው ሞኒተር ነው። 14ኛ ስቶሬጅ ዲቫይስ አር ዩዝድ ቱ ዲስፕሌይ ቪዲዮስ፣ ስቶር ዳታ ኤንድ ኢንስትራክሽንስ፣ ኢንፑት ዳታ፣ ፕሪንት ዶክመንትስ። ዘ አንሰር ኢዝ ስቶር ዳታ ኤንድ ኢንስትራክሽንስ። 15ኛ which of the following is primary storage ይላል። ፕራይመሪ ስቶሬጅ ከሚባሉት ውስጥ ከተዘረዘሩት የትኛው ነው? ኤ ኤችዲዲ፣ ቢ ዩኤስዲ፣ ሲ ራም፣ ዲ ኤስኤስዲ። መልሱ ራም ይሆናል ማለት ነው።
ሌሎቹ ሰከንዳሪ ስለሆኑ። which is a secondary storage device ሰከንዳሪ ስቶሬጅ ዲቫይስ የሚባለው የትኛው ነው? ራም፣ ሮም፣ ኤችዲዲ፣ ሬጂስተር። እዚህ ጋር ደግሞ ከላይኛው ጥያቄ በተቃራኒ ነው የመጣው። መልሱ ኤችዲዲ ይሆናል ማለት ነው። ምክንያቱም ሌሎቹ ራም፣ ሮም እና ሬጂስተር ፕራይመሪ ስቶሬጅ ስለሆኑ። 17ኛ what is a computer software ኮምፒውተር ሶፍትዌር ማለት ምን ማለት ነው? ቅድም ኮምፒውተር ሃርድዌር ማለት ምን ማለት ነው ብለናል። አሁን ደግሞ ኮምፒውተር ሶፍትዌር ማለት ምን ማለት ነው? a physical part of a computer, b set of programs and instructions, c input device, d storage device. the answer is b 18ኛ software tells the computer how to break, what to do, how to stop, how to delete. what to do ነው ማለት ነው። a software tells the computer what to do. 19ኛ software is made up of a hardware and CPU, b programs, data and documentation, c mouse and keyboard, d RAM and ROM. the answer is software is made up of programs, data and documentation. 20ኛውን ስንመለከት which of the following is a characteristics of software የሶፍትዌር ባህሪ የሆነው የትኛው ነው? a tangible, b manufactured, c intangible, d heavy. መልሱ የሚሆነው intangible ኮምፒውተር ሶፍትዌር ሊዳሰስ የማይችል ስለሆነ intangible እንለዋለን ማለት ነው። 21ኛ system software is used to play music, manage the computer, edit photos, watch videos. እንግዲህ የሶፍትዌር አይነቶችን አይተናል። ከሶፍትዌር ፓርቶች አንደኛው ሲስተም ሶፍትዌር ይባላል። ሲስተም ሶፍትዌር ደግሞ ጥቅሙ manage the computer ይሆናል ማለት ነው። the answer is manage the computer. 22ኛ which of the following is an operating system ኦፐሬቲንግ ሲስተም የሆነው የትኛው ነው? a ጉግል ክሮም፣ b ማይክሮሶፍት ወርድ፣ c ዊንዶውስ፣ d ፓወርፖይንት። the answer is c ዊንዶውስ። 23ኛ which of the following is application software? a ላይኑክስ፣ b ዩኒክስ፣ c ማይክሮሶፍት ወርድ፣ d አንቲቫይረስ። ከዚህ ጋር ደግሞ የምንመለከተው አፕሊኬሽን ሶፍትዌር የሆኑትን መለየት ነው። ላይኑክስ፣ ዩኒክስ እና አንቲቫይረስ ሲስተም ሶፍትዌሮች ስለሆኑ the answer is c ማይክሮሶፍት ወርድ። 24ኛ አንቲቫይረስ belongs to application software, utility software, programming software, hardware. the answer is antivirus belongs to what? utility software. 25ኛ which of the following is programming software? compiler, excel, chrome, printer. the answer is compiler. compiler is one of a programming software. 26ኛ a computer works like a calculator only, b a smart assistant that allows instruction, c a printer, d a storage device. a computer works like a smart assistant that allows instructions. the brain of the computer is a RAM, b CPU, c monitor, d storage. the answer is b CPU. 28ኛ computers use which number system? ኮምፒውተር የሚጠቀም ነምበር ሲስተም የትኛው ነው? ዴሲማል ነምበር፣ ሮማን ነምበር፣ ባይናሪ ነምበር፣ ኦክታል ነምበር። a computer system uses binary number. 29ኛ a programming language like Java, Python and C++ are converted into hardware, machine code, storage, printer code. the answer is b machine code. የመጨረሻው ጥያቄ output is given through device like CPU, keyboard, monitor and printer, RAM. አመሰግናለሁ። ቻናሉን ሰብስክራይብ በማድረግ አባል እንድትሆኑ ጠይቃለሁ። መልካም ጊዜ